ሰላም ጤና ይስጥልኝ ውድ የኑ እናስብ ቤተሰቦቻችን እንደምን ከርማችኋል? ይህ ኑ እናስብ የተሰኘው የዩቲዩብ ቻናላችን ነው። በዚህ ፕሮግራም እናንተን ያዝናናል፣ ያስተምራል እንዲሁም ይገነባል ብለን የምናስባቸውን ጥበባዊና መጽሐፍ ነክ ጉዳዮችን ወደ እናንተ የምናደርስበት ልዩ ፕሮግራም ነው። ስለሆነም አብራችሁ እንድትቆዩ ግብዣችን ነው። ለዛሬ ወደ እናንተ የምናቀርበው ደራሲና ጋዜጠኛ የሆነው ዘነበ ወላ ስለ ጋሽ ስብሐት ገብረ እግዚአብሔር ከጻፈው መጽሐፍ መካከል ማስታወሻ ከተሰኘው ትንሽ ለትውስታ ቀንጭበን ይሆናል። አብራችሁን ቆዩ። ልጅነት። እኔና ባለቤቴ ከቢሮአችን እንደወጣን ጋሼ ስብሐትን ወደ ቀጠርኩበት ቦታ ሄድን። አገኘነው። ነጭ በነጭ የሀገር ባህል ልብስ ለብሷል። እኛም አለባበሳችን እንደርሱ ነው። የገና ማግስት በመሆኑ ቤታችን ምሳ ጋበዝ ነው። በአንድ ጊዜ ሁለት ጉዳዮችን መተኮስ አሰብን። ይኸውም እኔና ጋሼ ስብሐት የጀመርነውን ስራ ከዳር ለማድረስና ሞትን ልንቀድመው እየተጣደፍን ነው። ከብሔራዊ ቲያትር ወደ ደብረ ዘይት መንገድ በታክሲ ተጓዝን። ትከሻው ላይ ጣል ሊያደርጋት ያሰባትን ነጭና አረንጓዴ ገበሯ ከጥጥ የተሰራ ካፖርት አከል ጃኬት ፀሐይ ይዛለታለች። የፌስታል ቦርሳውን እኔ ተቀበልኩት። እጆቹ ነፃ ሆነው እያወጋን እንቧይ መስክ አካባቢ ከታክሲዋ ወረድን። ወደ ቂርቆስ በሚያቀናው መንገድ እየተጨዋወትንና እየተቀላለድን ወደ ቤት አዘገምን። ቤታችንን ከፍተን ስንገባ እንደምን ዋላችሁ አለ። ይህ የዘውትር ባህሪው ነው። እኔና እሱ ስንጨዋወት ፀሐይ ምሳችንን አቀረበችልን። ይህችን በትዳራችን ታሪክ ውስጥ ለመጀመሪያ ጊዜ በቤታችን ያዘጋጀናትን የዶሮ ወጥ አብረን ከስብሐት ጋር ተቋደስናት። ጣፍጦት ተመገበ። የአጥንት አቆረጣጠሙ ስላስገረመኝ የጥርሶቹን ደህንነት ጠየቅኩት። 32ቱም አሉ ሲል አስደነቀኝ። የፊት ሁለት ጥርሶቹ ብቻ በልዘዋል። ልጅ ከጦረው ጥርሶ የጦረው አልኩ በልቤ። ፀሐይ ቡና እያፈላችልን ስለ ትውልድ መንደሩ ያወጋኝ ጀመር። እርሶም በኢየሱስ ክርስቶስ ልደት በመድረሶ እየተደሰቱ መላው የኢትዮጵያ ሕዝብ የልደት ቀኑን የሚያከብርለትን የታሪካችንን ጀግና የልደት ሕይወት ይኮምኩሙ። በትግሬ ጠቅላይ ግዛት በአድዋ አውራጃ እርባገረድ በምትባል መንደር ውስጥ ነን። በእርባገረድ ማዶ ሰማይን ለመንካት የምትንጠራራ ተራራ አለች። የተራራዋን ስም ማራንፎ ይሏታል። ማራንፎ ሁሌም በክረምት ጉም ትለብሳለች። እዚህ መተን አድገን ወልደን አንድ ቀን ታናሽ ወንድሜን ተወልደ ብርሃንን ከትውልድ መንደራችን በሩቅ የምትታየው ተራራ ለምን ማራንፎ እንደተባለች ጠይቄው እንዲህ አለኝ። አባቶቻችን ሲያወጉ እንደሰማሁት አንዱ ጣሊያን ማነች ይቺ ተራራ ሲል ተወላጆቹን ይጠይቃል። ማርያም ሲሉት ይመልሱለታል። ማርያም ፎ አለ ጣሊያኑ። ፎን የጨመረው ለአድናቆት ነው። ከዛ ጊዜ ጀምሮ የተራራዋ ስያሜ ማራንፎ ሆኖ ቀረ። ተነስቼ አዘውትሮ ፉት የሚላትን የአገር ተወላጅ በመለኪያ ቀዳሁለት። ለኔም አንድ መለኪያ ያስኩና እሺ አልኩ። እኔ ተወልጄ ባደኩባት መንደር 3 ቤቶች አሉ። የቤቶቹ አሰራር ታሪክ እንዲህ ነው። አያቴ ምህራይ ገብረ ዮሐንስ ሲያርፉ ርስታቸውን 2 ልጆቻቸው ተከፋፈሉት። አንዱ ያጎቴ ሲሆን ሁለተኛው የኔ ወላጅ ቤት ነው። ሌላኛው የኔ ክርስትና አባት የአቦይ ገብሩ ቤት በቅርብ ርቀት አለ። እነዚህ ቤቶች እሳት ይጫጫራሉ፣ ዕቃም ይዋዋሳሉ። ከመንደራችን ወረድ ብሎ እርባገረድ የምትባል ወንዝ አቋርጣው ታልፋለች። ትርጓሜውም የገረድ ወንዝ ማለት ነው። አረንጓዴውን መስክ፣ ሸንተረሩን፣ የባላገሩን ጎጆ በምናባችሁ ሳሉት። የአዕዋፋትን ዝማሬ፣ የከብቶቹን ጩኸት፣ የእረኛውን ዜማ ያለመታከት ከመሬት ጋር የሚታገለውን አርሶ አደር ሕይወት በልቦናችሁ አብሰልስሉት። እዚህ ባላገር ውስጥ ነው ሚያዝያ 27 ቀን 1928 ዓ.ም የተወለድኩት አለና ካቲካላውን ፉት አለ። ቶሎ ብዬ ውሃ ቀዳሁለት። ተጎነጨ። እኔም አካሌ ሁሉ ጆሮ ሆነ። አባቴ መምሬ ገብረ እግዚአብሔር ገብረ ዮሐንስ፣ እናቴ ወይዘሮ መዓዛ ተወልደ መድን ይባላሉ።
ሁለቱንም ሕይወት ያጣመራቸው እንዲህ ነው። አባቴ ሚስታቸውን እናቴም ባሏን ሞት ነጥቋቸዋል። ሁለቱም ከመጀመሪያው ትዳራቸው ልጆች አፍርተዋል። እኔ በዚሁ ሁለተኛ ጋብቻቸው የመጀመሪያ ልጃቸው ነኝ። ስብሐት ለአብ አሉኝ። አዲስ አበባ መጥቼ የአራዳ ልጆችን ሕይወት ስቀማምስ በክርስትና ስሜ መጠራቱ ረዘመብኝ። ስለዚህ ስሜን ስብሐት ብዬ አሳጠርኩት። ለአብን እስከ ዘላለሙ ልሰናበታት ግን አልቻልኩም። ምክንያቱም ከገጠር ዘመዶቼ ሲመጡ ከታናናሾቼም ከታላላቆቼም ጋር ተነፋፍቀን ስንገናኝ የሚጠሩኝ ስብሐት ለአብ ብለው ነው። ምንም አይመስለኝም። እንዲያውም የልጅነት ስሜን ይኮረኩሯታል፣ ጨዋታችንንም ያደምቅልናል። በአሁኑ ዕድሜ ወጣቶች ፈርምልን ይሉኛል። እኔም ስብሐት ለአብ እያልኩ ነው የምፈርምላቸው አለኝ። ጸጥ ብዬ አየው ጀመር። ጢምና ጸጉሩ ሲያድግ ጠይም ከመሆኑ በስተቀር የስነ ልቦናው ፈላስፋ ሲግመንድ ፍሮይድን ወይም ደራሲውን ቪክቶር ሂጎን ይመስላል። ልቀጥልልህ አለኝ በጣም ደስ እያለኝ። የተወለድኩት ፋሺስት ኢጣሊያ አገራችንን በወረረቻት ወቅት ነው። ነፍስ ማወቅ ስጀምር አንዳንድ ነገሮችን መስማት ጀመርኩ። እጅግም መራራ ስላልሆኑ ብዙዎቹን አላስታውሳቸውም። አንዷ ግን አሁንም ትዝ ስትለኝ ታስቀኛለች አለና ተንከተከተ። እንዴ ለኛም ንገረንና አብረን እንሳቅ እንጂ አልኩት። እንዴ የፀሐይ ቡና ከሰሉ ላይ ሲቆላ ሽታው እያወደን ነው። አንድ ቀን አቦይ የክርስትና አባቴን ልጅና ታላቅ ወንድሜን እያገዙን እየተከተለው በመንደራችን ውስጥ አሁን ትዝ የማይለኝን ስራ በጋራ ይሰራሉ። የክርስትና አባቴ ልጅ ስሙ ገብረ እግዚአብሔር ነው። በዛን ሰዓት አንድ የጣሊያን ቲምቴም ቡድን ወደ መንደራችን ይመጣል። ባንዳዎችን አሰልፎ ሲደርስ አባቴ ከልጆቻቸው ጋራ በስራ ላይ ናቸው። የጣሊያኑ ቲምቴ አመጣጡ ለሰላም ነው። ወላጅ የሌላቸውን ልጆች ሰብስበው ይወስዱና እስከ 4ኛ ክፍል ያስተምሯቸዋል። ከዚያም በተላላኪነት በፖስተኛነት በተለያዩ አነስተኛ ስራዎች ይመድቧቸዋል። ይህንን ምልመላ ለማካሄድ ነው መንደራችን መጎብኘት ያስፈለጋቸው። አባቴ አጠገብ ሲደርሱ ቆም ብለው ሰላምታ ተለዋወጡ። ማንነታቸውን አባቴ ጠየቃቸው። ገብረ እግዚአብሔር እባላለሁ ብለው ወደ ልጆቻቸው እያመለከቱ እኒህ ልጆቼ ናቸው፣ ይሄ ገጹ ይባላል፣ ይሄኛው ደግሞ ገብረ እግዚአብሔር ነው ይሉታል። ጣሊያኑም ተገርሞ አባትም ልጅም ገብረ እግዚአብሔር ሲላቸው ቢሆንስ እና ምን ትሆናለህ አሉና ዱላቸውን ወደ ላይ አነሱበት። ጣሊያኑ በጣም ሳቀና አልፏቸው ሄደ። አባቴ ምህራይ ገብረ እግዚአብሔር ረጅምና ቀጭን ቁመና ነው ያላቸው። በባህሪያቸው በጣም ቁጡ ቢሆኑም ቶሎ ይበርድላቸዋል። በሰላም ወቅት ተጫዋች ናቸው፣ ቀልዱን ያውቁበታል። ተግባራቸው ሁለት አይነት ነው። አንደኛው በቤተ ክህነት ትምህርታቸው ቤተ ክርስቲያንን ሲያገለግሉ፣ በሌላው ደግሞ ገበሬ ናቸው። የባላገር ቄስ እንደ ከተማው ቄስ ሙሉ በሙሉ ስራው ቅስና አይደለም። ዘውትር እሁድ ቤተ ክርስቲያንን ሲያገለግል ከሰኞ እስከ ቅዳሜ ከበዓላት ውጪ አራሽ ነው። አባቴን አሁን ሳስባቸው የሚያስገርሙ ገጠመኞች በልጆቻቸው ነፍስ ውስጥ አኑረዋል አለና መለኪያውን አነሳ። ምንና ምን አልኩኝ እኔም ፉት እያልኩኝ። ትንሽ ልጅ ሆኜ ማረስን ለማመዳለሁ። አቦይ ማረሻቸውን ለቀውልኝ እንዴት ማረስ እንዳለብኝ እየመከሩኝ ዘና ይላሉ። እንደተለመደው አንድ ቀን ማረስ ጀመርኩ። ትንሽ ተጓዝኩ። ይሁን እንጂ ማረሻውን መሬት ውስጥ ሰግስቄ መውጋት አልቻልኩም። በዚህ ጊዜ በሬዎቹ ችግሬን ሳይረዱ ማረሻውን ጎተቱት። ማረሻው ከአፈሩ ወጣና የበሬውን እግር ወጋው። ገደሉኝ ብዬ በጣም ክው አልኩ። እሳቸው ግን አይዞ ልጅ ያሉና ቀንበሩን ከበሬዎቹ ላይ ፈተው ወደ መንደራችን ተመለስን። የዚህን ተቃራኒ ደግሞ ላውጫውትህ አቦይ ገብረ እግዚአብሔርን በደንብ እንድታያቸው። እሺ። አንዳንዴ የሚያስቆጣ ነገር እርርድብን ሲያደርጋቸው አጋጥሞኝ በልጅነት ልቤ ውስጥ ተቀርጾ ቀርቷል። አንዴ እንጨት ሲፈልጡ ይሁን ሌላ ስራ ሲሰሩ የለበሱት ነጠላ ከትከሻቸው ላይ ወርዶ ጫፉ መሬት ዘፍ አለ። ወደ ላይ መልሰውት ስራቸውን ቀጠሉ። ነጠላው አሁንም መሬት ወደቀ። ቀና አድርገውት ስራቸውን ቀጠሉ። ነጠላው እንደገና መሬት ዘፍ አለ። ይሄን የተናደዱና
መውደቅ ከፈለክ ይኸውልህ ብለው ከትከሻቸው ላይ አውርደው መሬት ጥለው ደህና አድርገው ረገጡት አለና ሳቀ። አብረን ሳቅን፣ አቦይን በዓይነ ህሊናችን እያየን። የፀሐይ ቡና ደረሰ፣ ፋንዲሻው ቀረበ። ቡናውን ፉት እያልን ፋንዲሻውን እየቃምን ወደ አቦይ ተመለስን። አባቴ መንገድ ይጓዛሉ፣ ስንቅ አልያዙም። በጣም ራባቸው። በሚጓዙበት መንገድ ጥር ነበርና ከርቀት የሰርግ ዘፈን ይሰማል። በዛ ስፍራ አቦይ አይታወቁም። በአገሬው ተወላጅ የሆነችውን የሰርግ ዘፈን እያወረዱ ሰተት ብለው ወደ ሰርግ ቤት ገቡ። ቤተኛው ተቀበላቸው። እሳቸውም ዘፈኑን ማውረዱን ቀጠሉ። የሰርግ ዳንሱ በጣም ደመቀ። አንድ ወጣት አፈፍ ብሎ ይነሳና እባክህ አንተ ወንድሜ ለኔ ዋና ሚዜ ሁንልኝ ሲል ተማጸናቸው። እሺ ምን ከፍቶኝ ብለው ቁጭ አሉና የራባቸውን ያህል በሉ አለና ጋሽ ስብሐት ይንከተከት ጀመር። እኛም አራዳው ቄስ እየታዩን አብረን ሳቅን። ወላጅ እናቱስ ምን አይነት ወይዘሮ የሆኑ ስል አብሰለሰልኩና ወደ እናት ብንመለስ አልኩት በደስታ። እናቴ አጭር ወፍራም ነች። በባህሪዋ የአባቴ ተቃራኒ ነች። ዝምተኛ ናት። ልጆቿ ስንጠራት ወለላይ ብለን ነው። ያልመሰላትን ማንም ቢናገራት ቅ ነው የምትለው። ድንቄም እንደማለት ነው። ይህ ለእርሷ ብዙ ተናገረች ማለት ነው። ባለሙያ፣ ፈታይ፣ ጠንካራ ሰራተኛ ነች። ልጆቿም በጣም ትወዳለች። ወለላይ ስታዝን ስትጨነቅ አይቻል አውቅም። አቦይ ያውቁባት ይሆን እንጂ አንዴ እኔ የአንድ ወደላ አህያ ጭራ ስነካ ሆዴን በርግጫ ፈረሰው። ወለላይ ብዬ ጮኩ። ፈትለክ ብላ መጣች። ያ ሁሉ ፍረት የሌለ ያህል ሁለተኛ የአህያ ጭራ ትነካና ወየውልህ አላለችም። ልጄን ብላ አቀፈችኝና የአህያውን እርግጫ አስረሳችኝ። እኔ በተራዬ ከወለድኩ በኋላ ነው በዚያች ሰዓት እናት ማን እንደሆነች ያየሁት። ሌላ ቀን ግን አበዛሁት። ምን እንዳደረግኩ ዛሬ አላስታውስም፣ ግን በወለላይ ቤት የሚያስገርፈኝ ጥፋት ነው። ተቆጣች። በህይወቴ ለመጀመሪያ ጊዜ እናቴ ስትቆጣ የዛን ዕለት አየኋት። አባቴ እንደመጡ ጥፋቴን ነግራቸው ግረፉት አለቻቸው። ይኸውልህ እርሷን ፈርተው አቦይ ገረፉኝ። በህይወቴ የዛን ዕለት ብቻ የአባቴን እጅ ቀመስኩ። አንድም ቀን ከዚያ በፊትም ሆነ ከዚያ በኋላ ተገርፌ አላውቅም። ሚጢጢ ሆኜ እኔና ወለላይ መንገድ እንሄዳለን። የባላገር መንገድ ጎን ለጎን ስለማያስኬድ ኋላና ፊት ሆነን ነው የምንጓዘው። እሷ በረጅሙ እየተራመደች እኔ ሱክ ሱክ እያልኩ እከተላታለሁ። መንገድ ላይ ድንጋይ አነሳችና አንተም አንሳ አለችኝ። አነሳው። የተወሰነ ርቀት እንደሄድን የድንጋይ ክምር ካለበት ስፍራ ደረስን። ወለላይ የያዘችውን ድንጋይ ክምሩ ላይ አኖረችው። እኔንም እዚያ ላይ እንዳስቀምጥ ነገረችኝ። ክምሩን አልፈን ስንሄድ የድንጋዩን ክምር ሚስጥር እንድትነግረኝ ጠየቅኳት። እሷም ስታጫውተኝ የምታየው ቦታ ላይ ለወደፊቱ ቤተክርስቲያን ይሰራል። እንዲህ አይነት ስራ ሲታሰብ ለአካባቢው ነዋሪ ይነገረዋል። ስለዚህ ህዝብ ከየተነሳበት ድንጋይ እየያዘ እየመጣ ድንጋዩን ያኖራል አለችኝ አለና ጋሼ ስብሐት ትኩር ብሎ እያየኝ አየህ፣ ይህ ህዝብ አንድ ሲሆን ንጉስ ወይም አምባገነን መሪ አያስፈልገውም። ኔቨር ህዝብን በነጻነት ካስተዳደርከው እንኳን ቤተክርስቲያን የፈለከውን ሌላ ነገር ሁሉ አሳምሮ ይገነባል። ለህዝብ የሚያስፈልገው ነጻነት ብቻ ነው፣ ነጻነት ብቻ አለኝ። እስኪ አሁን ደግሞ ስለ ቤታችሁ ገጽታ አውጋኝ አልኩት። በቤታችን ውስጥ ኩራዝ ነበር። ብዙ ጊዜ አይለኮስም። የምድጃው እሳት ሲከስም አሊያም ራት ልንበላ ስንል ነው የሚበራው። ወይም ወለላይ ቀን በተለያዩ ምክንያቶች ስራ በስቶባት ከዋለችና እንጀራ መጋገር ከፈለገች በኩራዙ ብርሃን ትሰራለች። ከቤት ዕቃዎች አንዲት በርጩማ ብቻ ቤታችን እንደነበረች ትዝ ይለኛል። ቀን ወለላይ ስራ ስትሰራ ትቀመጥባታለች። አቦይ ከእርሻ መልስ አረፍ ብለው እሳት የሚሞቁት በዝቹ በርጩማ ላይ ተቀምጠው ነበር። ይህችን በርጩማ እኔ ነኝ ነፍስ አውቄ ወደ አርባ ገረድ ስመለስ በሌላ መደገፊያ ባለው ወንበር ለአቦይ የቀየርኩላቸው። ለወለላይ ግን ምንም አልወሰድኩላትም። እኔ ልጇ በቃታለሁ አለና ጸጥ ብሎኝ ጥቂት ቆዘመና
ስለ ወንድሞቼ አጫውቻለሁ አለኝ። የሚቀጥለው ጥያቄ ነበር። እባክህ እስኪ ቀጥልልኝ አልኩት። ለታላቄ ላያገጹ ጥልቅ ፍቅር አለኝ። በዛን ወቅት እርሱ ጎረምሳ ነው። ወጥቼ መዋል ከቻልኩ ጀምሮ አብሬው ውላለሁ። የሄደበት ሁሉ ያስከትለኛል። በወቅቱ እኔ ለጥጃ እረኝነት ደርሻለሁ። ስለማናቸውም ነገር ያስተምረኛል። ትግል እንዴት መቅጠም እንዳለብኝ አሰልጥኖኛል። ይሄ ልምምድ ካለፈ ዕለታት፣ ወራት፣ ዓመታት ተቆጠሩ። አንድ ቀን የኛ ሰፈር ልጆችና የሌላ መንደር ልጆች ይዋጣልን ተባባሉ። ጎረምሶቹ ማን ማንን እንደሚያሸንፍ ይተዋወቃሉ። ጸባቸውም አይጀምር እንጂ ከተቀሰቀሰ በቀላሉ አይበርድም። ደንባቸውም አሪፍ እንደነበር አስታውሳለሁ። የምር ስለሚጋጠሙ የሚጣሉት ጎረምሶች ዱላቸውን መሬት አስቀምጠው ትግል ይገጥማሉ። ትግሉን ቀድሞ የጣለው ጎረምሳ ዱላውን ያነሳና የወደቀውን ይጀልጠዋል። ተመቺው ማሬም ብሎ ካለቀሰ ደብዳቢው ያቆማል። ይሄ ለጎረምሶቹ የሚሰራ ደንብ ሲሆን ለኛ ለጩጮቹ ግን ታግለህ መጣሉ ብቻ በቂ ነው። የዚህን ዕለት ከየሰፈሩ ወኪል የሚሆን ውጫጭ ተመረጠና ሰፈራቸውን ወክለው እንዲዋጣላቸው ተወሰነ። ከዛኛው ሰፈር አንድ ልጅ ተመረጠ። ከኛ ሰፈር አያገጹ እኔን እንድጋጠም መረጠኝ። ተጋጣሚን ሳየው በጣም ፈራው። እንደዛ የተርበተበትኩበትን ቀን ትዝም አይለኝም። ታሸንፈዋለህ አለኝና አያገጹ ገፋ አደረገኝ። ምንም ብፈራ እምቢ ልለው አልቻልኩም። እንደፈራው አልቀረልኝም። ትግሉን ገጠምኩ። ታገልንናም ጣልኩት። በጣም ገረመኝ። ግን ፍርሃቱ አሁንም አልለቀቀኝም። በጭራሽ ከፍርሃቴ ነፃ ሳልሆን እርባ ገረድ ገባሁ አለ። ፍርሃቱ ምን አይነት ጭንቀት በሰራ አካላቱ እንዳደረሰበት በአኳኋኑ እያሳየኝ ቀጠለ። በመንደርህ ማን ማንን ያሸንፋል ትባባልና ትሞካከራለህ። እርስ በራሳችንም እንተዋወቃለን። በዚህ የልጅነቴ ወቅት የምታስገርመኝ ገጠመኛለችኝ። የአቦይ ገብሩ ልጅ ፍስሐ የኔ ኩያ ነው። እሱ እኔን ያሸንፈኛል፣ እኔ ተክሉን አሸንፈዋለሁ። ተክሉ ደግሞ ፍስሐን ያሸንፋል። ይህንን ሁኔታ በልጅነቴ ሳሰላስለው ተክሉ ያሸነፈው ፍስሐ እንዴት እኔ ያላሸንፈውም ስል እገረማለሁ። ይህችን ጥያቄ መልስ ሳላገኝላት ውብ የነበረው የልጅነት ወቅት አለፈች አለኝ። ፈገግ ብሎ ጢሙን በጣቱ እያፍተለተለ። ትዝታን ትዝታ ይጠራል። ተረኛዋ ትዝታ ደግሞ መጣች። ለዛሬ ከማስታወሻ መጽሐፍ ስለ አቦይ ስብሐት የመራረጥንላችሁ ፕሮግራም ይሄንን ይመስል ነበረ። ስለተከታተላችሁን እያመሰገንን ሐሳብ አስተያየታችሁን ደግሞ በኮሜንት አድርሱን። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ኑ አብረን እናስብ። መልካም ሳምንት።